አገኛታለሁ ይወላይላ አንቺ እንጂ እድሜ ልክሽን ማትሻሽ ለሽንት ደናኔ ድንገት መጥቼ አስጨነቅኩሽ በጣም ይቅርታ አንቺ ምን ታረጊ ይሄ ሁሉ ስራ የዛ የከይስ አባትሽ ነው ቢሆንም ግን መመለስ አልነበረብኝ ወደዛ መሄድ አለብኝ እሱስ ልክ ብለሻል እዚህ አይኔን እያየሽ ቁጭ ብለሽ ከምትጨነቂ እዛው በሩቅ ሆነሽ በሰላም ብትኖሪልኝ ይሻለኛል ለኔም የሚሻለኝ እሱ ነው እሜ በሉ በቃ ልሂድኝ ወዴት ነው የምትሄደው እህቴን በምሽት አይሸኛትም ኧረ እማዬ ጋር ልሂድ ብርሃን እስካሁን ድምጤንም አልሰማች እውነት ብለሃል ልጄ እሷን ተዋት እልቅ የኔ ሂድና አይኗን ያት ይሄን እኮ ተጨንቃ ይሆናል እሺ ደሞ አደራ ራስሽን ጠብቂ ስትመለስ አደራ እኔ አይታይ ታርጌ መጥቼ ነገሮችን ነግራችኋለሁ እሺ አመሰግናለሁ ኧረ ምንም አይደል እህቴ አይደለሽ እንዴ ተዚህም በላይ አወራግልሽ በሉ በቃ እሺ ይለኛል አፍም ሞልተ አውትለኛል እንደው አሁን ተነሱ አደይን ገባችበት ገብታች ወይንም ሳትር ጋማውን ይዛችሁ አምጣት እሺ አሁኑኑ ፈልገን እናመጣታለን አልገባችበት ገብ ዴቭና ሊዱ አደይን ፍለጋ ወደ ክፍለ ሀገር ሄዱ እንዲሁም ያደይ አባት አደይ እንደመጣች ወደ ክፍለ ሀገር ስለሰሙ ከአዲስ አበባ ወደ ክፍለ ሀገር ተመልሰው መጥተዋል ሙድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን እንደናችሁ ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማጥቆር ቤተሰብ ሆኑላለሁ አደይ አባት እንግዲህ አደይን ፍለጋ ከተማ እንደነበሩና አደይም አባቷን ስላየች እሱን ለማምለጥ ወደ እናቷ ክፍለ ሀገር እንደመጣች ታውቃላችሁ አሁን ግን እንግዲህ በሰፈሩ ሰፈር የወሬ ጭምጭምታ ስለሰሙ ከአዲስ አበባ ወደ ክፍለ ሀገር መጥተዋል አደይ አባት አደይ እዚህ መምጣቷን ሲሰሙ ያስተላለፉት መልእክት አደይን አስረው ከቤት እንዲያቆዩትና ሲመጣም እንግዲህ ለባለ ሀብቱ እንደሚድራት ቃል የገባም ነበር ነገር ግን አደይ ይሄንን ነገር አሹ እየተከታተለ ስላየላትና ስለተገነዘበ አኔና ጓደኛውን አረቂ ልጋብዛችሁ በማለት ሚስጥራቸውን ለማወቅ ችሏል እንዲሁም አባቷ ደውሎ ለነሱ የሚያስተላልፈው መልእክት እንዳጋጣሚ አሹ ሰምቶት ነበርና እየሮጠ መጥቶ ለአደይ ነበር የነገራት አደይ አባትሽ ሁሉን ነገር እንዳወቀና እየመጣ ነው መኪና አጥቶለው እንጂ ይሄው ዛሬ ይገባ ነበር ነገር ግን ነገ እመጣለሁ ብሏል አደይንም ያዙልኝ ብለዋለኝ የሚል መልእክት አስተላልፏል ብሎ ለአደይ ይነግራታል እናቷም ይሄንን ስትሰማ አደይ እናት ይሄንን ስትሰማ በጣም ተደናገጠች እንዴት ልጅን አርፋ እንድትቀመጥ ከናቷ ጋር እንኳን ለደቂቃ አይተዋትም ማን ነገረው እንዲሁም ደግሞ እንዴት አየዋት አደይን በማለት ስታስብ ነበር እና ጓደኛው እንግዲህ አደይ ወዲና ወዲ ስትል እንዲሁም ከበር ቁጭ ባለችበት ሰዓት ስትሄድ ስላዩት ነበር ለአባቷ ደውለው እዚህ ከክፍለ ሀገር መታ እንደሆነና እናቷ ጋር እንዳለች ሚስጥር የደረሰው ለአባቷ እነንም ከሰማ በኋላ አባቷ አልዋለም አላደረም እየሮጠ ነበር እንግዲህ ወደ ክፍለ ሀገር የተመለሰው አሸናፊና ብርሃኔ አደይን ለመደበቅ ብዙ ነገር ጥረዋል እንግዲህ እና ጓደኛው ያደይን አባት በጣም ስለሚፈሩት የታዘዙትን ትዕዛዝ ሰክረው ስለነበረ ስላላወቁትና ስላልተረዱ ድጋሚ ደውለው ለማጣራት ሞክረው ነበር እና ማታ የሰጠዋችሁን ትዕዛዝ ዛሬ መፈጸም አለባችሁ አደይን ይዛችሁ አንድ ቤት ዘግታችሁባት እንድትጠብቁኝ የሚል መልእክት አስተላለፉ አባቷ እነንም ለማድረግ እነጫኔ አደይን ለመፈለግ ወደ አደይ ቤት ያመራሉ ይሄንን ያያሹ አደይን
ብርሃኔ ጋር ሆኖ እንግዲህ ዱር ገደል ይመርጥላት ነበረ ማለት ነው። አደይ በጣም ነበር የዛን ሰዓት ያሳዘነችኝ። እንዳጋጣሚ ሆኖ እነጫኔ መጡ አልመጡ አሹ እያያቸው ነበረ። እነሱም እየመጡ አደይን እንግዲህ ፈልገው ለማግኘትና የተባሉትን ትዕዛዝ ለመፈጸም ነበር ያሰቡት። ነገር ግን እንዳጋጣሚ ሆኖ አሹ ቀድሞ ሁሉም ሚስጥራቸውን ስለሰማ እንግዲህ አስቀድሞ ተጠንቅቆ አደይን ደብቆባቸዋል። እንግዲህ ከነሱ ለማምለጥ ሲሮጡ አደይና አሹ ሲያመልጡ ብርሃኔ እግሯን የሆነ እንጨት ጠልፎ ጥሏት ነበርና እንዳጋጣሚ ሆኖ አግኝተዋታል። ጫኔና ጓደኛው እንግዲህ በሚስጥር እንደወደቀች ያዩና ያነሷትና ለምን እያየሽ አትራመጅም ምን አስቸኮለሽ ይሏታል። የእህቷንም ወደ ክፍለ ሀገር መምጣት እንደሰሙና አሁን አደይ የት አለች? ለምንድነው የጌታውን ልጅ አግብታ ቀንም አይወጣላት ይሏታል። ብርሃኔም በፍጹም እህቴ እዚህ የለችም፣ ለምን ፈለጋችኋት? ምን ሳላችሁ ከእህቴ ጋር ያለች ታፋጥጣቸዋለች። የጫኔ ጓደኛ ብርሃኔን እንግዲህ ከዚህ በፊት ሽማግሌ ልኮ ለማግባት ያሰበ ነው። እንግዲህ እንደምታዩት እሱ ትልቅ ሰውዬ ነው። ብርሃኔ ግን እዚህ ግቢ ማተባል ልጅ ናት። ብርሃኔንም የባለ ሀብቱን ልጅ እህትሽ አግብታ ለኛም ቀን አይወጣልንም፣ እኔና አንቺም ተጋብተን አጉል ትምህርት የምትይውን አቋርጠሽ ብዙ ልጆችን ለምን አንወልድም ይላታል። ብርሃን በዚህን ሰዓት በጣም ነበር የተናደደችውና በጥፊ ለመማታትም ሞክራ ነበር። ነገር ግን እንግዲህ ቁመቷ ከሱ ቁመት በጣም ስለሚያጠር አልደረሰችበትም። አደይን ከደበቀ በኋላ ተመልሶ ብርሃኔን ለማዳን ተመልሶ ሲመጣ እንግዲህ ጫኔና ጓደኛው ብርሃኔን አስቆመው ሲያስጨንቋት ያያል። እሱም በፍጹም ከብርሃኔ ላይ አይናቸውን እንዲያነሱለትና እንዳይደርሱባት ለመደባደብም እንደው የቀረው ጸብ ነበር የተጣለው በሷ የተነሳ። አደይም ከደበቃት በኋላ እነጫኔና ጓደኛው ከዛ ሰፈር ሸሸት ሲሉ እንግዲህ አደይን ከደበቀበት አውጥቶ ድጋሜ ወደ እናቷ ቤት መልሷታል። ይህን ነገር ግን እዚህ አላበቃም በጭራሽ። በቃ አደይ ዛሬውኑ ሳትውል ሳታድር መሄድ እንዳለባትና እዚህ ከሆነች በፍጹም ሰላም እንደማታገኝ እናቷም ትነግራታለች። አሁን መኪና አታገኝም መሽቷል፣ ነገር ግን በሌሊት ማንም ሳያይሽ በዚህ ቤት መውጣት አለብሽና ወደዛ ወደ ክፍለ ሀገርሽ መሄድ አለብሽ ይላታል። አሹም እንደሚሸኛትና እንዲሁም አሳፍሯት እንደሚመለስ ይነግራታል። እናትየዋ በጣም ነው እንግዲህ የተጨነቁት። ልጄ እኔን ለማየት መታ እንኳን አርፋ ለአንድ ሰዓት እንዴት እናቷን ማየት ያቅታታል ብላ በጣም ተጨንቃለች። ይህ ሁሉ የሚሰራው አባቷ ነው። አባቷ ልጁን ለባለ ሀብት ድሮ እንዲሁም ይመስለኛል ከዛሬ በፊት እንግዲህ ልጅን ለልጅ ተብሎ ቃል የገባ ሲሆን ይህን ቃሉን ደግሞ በፍጹም ያልወደደችው አደይ አላገባም ብለዋለች። በዚህ የተነሳ ነው የአደይ አባትና የአደይ እናትም የተለያዩት። አደይ አባት እንየው እነጫኔ ጋር ተገናኝቷል። አደይም የታለች ሲል ይጠይቃቸዋል። አደይ እንደሌለችና እንዳላገኟትም ቀዩንም ሲያስሱም ስለዋሉ ምንም ያገኙት ነገር እንደሌለ ይነግሯቸዋል። እሳቸው ግን በጣም ነበር የተናደዱት። ከክፍለ ሀገር መልእክት አስተላልፌ ከከተማ ወደ ክፍለ ሀገር እስከመጣ ድረስ አንድም የሰራችሁልኝ ጥሩ ስራ የለም፣ እዚህ ግባ ወይም የሚባል ነገር አላገኘሁም። አሁን የገባችሁበት ገብታችሁ ፈልጋችሁ ከጉድጓድም ይሁን አውጥታችሁ እንድታመጡልኝ አደይን የሚል ትዕዛዝ ያስተላልፋሉ። ጫኔም ጓደኛው ጊዜ ከተሰጣቸው አደይን የገባችበት ገብተው እንደሚያመጧት ይናገራሉ። አባትየው ፋታም አልሰጣቸውም። አሁንኑ ተነስተው አደይን ፈልገው እንዲያመጡላቸው ትዕዛዝ ያስተላልፋሉ። የአደይ አባት እነሱን ብቻ ራሳቸውም አደይን ለመፈለግ ወደ አደይ ቤት ያመራል። አደይ ግን አባቷ መምጣቱን አሹ ስለነገራት እንዳጋጣሚ ወጣ ብላ እንግዲህ ተደብቃለች። በዛውም ወደ ከተማ ለመሄድም አስባለች። አባትየው ከመጣ በኋላ እንግዲህ ብርሃኔም እናትየዋን በጣም ነው የሚፈሩት። አባትየውን ደንግጠው ነበረ። አደይ እንደሌለችና እንዳልመጣች ተናግረዋለች ብርሃኔም የዋሸች እንደሆነና መታ እንደነበር ልጁ ይነግራታል። እሷ ግን በቃ መታ ነበር፣ ነገር ግን አሁን የለችም ትላለች እናትየዋ ብቻ ናት ደፍራ እናቷን ለማየት የመጣችን ልጅ እንዴት እንደዚህ አድርገህ ታባረራታለህ ትለዋለች።
ለማለማችሁን እኔን እየዋሻችሁ መኖር ነው የምትፈልጉት አንቺና ልጅሽ አሁን ከገባችበት ገብቼ እኔ ፈልግ ያገኛታለሁ ይላል ፈልግ ካገኘሃት እኔ ምን አገባይ ነገር ግን ይሄው መታ ነበር አልቆየችም ይሄው በማግስቱ ነው የሄደችው ትላለች አባትየው ግን አደይን ለመፈለግ ያደይን መንገድ የሄደችበትን ከኋላ ያዩ የተከተሏት ነበር አደይን ለመፈለግ ወደ ክፍለ ሀገር ለማምራት የነ ዳይመንድ እና የኪንጎ ገዛ እንደሚያስፈልገው ኪንጎና ዳይመንድን ከቤቱም ሆነ ከውጭ እየፈለጋቸው ነበር ዳይመንድን እባክህ ያደይን መኖሪያ ቤት የምታውቀው አንተ ነህ ውሰደኝ እባክህ እኔ መጀመሪያ እዚህ ስትሄድ ስላልተግባባን ስላስከፋዋት ይቅርታ ለመጠየቅ ፈልጌ ነው እናም እንግዲህ ከገጠር ወደዚህ ማምጣት አለብን አደይ አደጋ ላይ ናት ይለዋል ዳይመንድ እንግዲህ የብር ነገር ሞቱ ነውና ብር እንደሌለው እዛ ድረስ የሚሄድበትም ምንም አይነት ነገር እንደሌለው ይነግረዋል ዴብም ሙሉ ወጪውን ሸፍኜ እኔው ራሳችን ሄደን እናመጣታለን ብቻ አንተ ቤቱን ስለምታቅ እስኪ እኔን ለማገዝ ሞክር ይለዋለኝ ኪንጎም አብሮ ለመሄድ ይፈልጋለኝ ነገር ግን ዴብ አንተ ብትሄድ ምንም አታመጣም ስለዚህ እኔና ኪንጎ ብቻ ማለቴ እኔና ዴብ ያው ዳይመንድ ብቻ እንሂድ ሲለው ዳይመንድም እኔ ኪንጎን አልቦ የትም አልሄድም ይለዋል ሱም ሙሉ ወጫቸውን ሸፍኖ ኪንጎንና ዳይመንድን እንዲሁም ሊዲያን ብቻ ሁላቸውም አራታቸው ወደ ክፍለ ሀገር ለመሄድ ተጠራርተው ነበርና ክፍለ ሀገርም ደርሰዋል ከናዳይ ቤት ሊደርሱ ትንሽ ነው የቀራቸው ነገር ግን አደይን መንገድ ላይ ያገኟት ይሆን ወይስ ተላልፈው አደይ ወደ ከተማ እነሱ እዛው ከናዳይ ቤት ይቀሩ ይሆን የገጠር መንገድ ትንሽ ራቅ ይላልኝ ካስፋልትና በጣም ነበር ሊዱ የደከማትና በቃ ከዚህ በላይ መሄድ አልችልም እባካችሁ ተውኝ ትላለች ባክሽ አትቅበጭ ነይ ትንሽ ነው የቀረን መንገድ ያሉ እንግዲህ መንገድ እየጨመሩ ከናዳይ ቤት የሚወስደው መንገድ እየተከታተለ እሱ ዳይመንድ ለማድረስ ይሞክራልኝ አደይ ግን በአሁን ሰዓት ያለችበት ነገር አስፈሪና አስደንጋጭ ነው ምክንያቱም አባትየውም አደይ ከተደበቀችበት ያያትም ይመስላል ስለዚህ እሷን ስላየ ፈጥኖ ነበር ከቤት የወጣው ስለዚህ አደይና እንግዲህ አደይን ይዘው ዴብና ኪንጎ ይመለሱ ይሆን ወይስ አባቷ አደይን ይይዛት ይሆን አሮ ቪዲዮ በዚያ ያበቃል መልካም ጊዜ